የሐዋርያት ሥራ 22 ስንት ቦታዎች ይታያሉ? የሐዋርያት ሥራ ምዕራፍ 22 የጳውሎስን ምስክርነትና እስራት የሚቀርጹ በርካታ አስፈላጊ ቦታዎችን ይጠቅሳል። አንደኛው ቁልፍ ቦታ ኢየሩሳሌም ሲሆን ጳውሎስ ለሕዝቡ የተናገረበትና የታሰረበት ነው። ኢየሩሳሌም ማዕከላዊ ቦታ ስለሆነች የአይሁድን አምልኮ፣ ስልጣንና ውጥረት ትወክላለች። አብዛኛው የምዕራፉ ድርጊት እዚያ ይከሰታል። ሌላው የተጠቀሰው አስፈላጊ ቦታ የጳውሎስ የትውልድ ቦታ የሆነችው የኪልቅያ ጠርሴስ ነው። ጳውሎስ የታሪኩንና የትምህርት ታሪኩን ለማስረዳት ጠርሴስን ይጠቅሳል። ይህም ታዳሚው በሌላ ቦታ ቢወለድም እንኳ በአይሁድ ትምህርት ውስጥ እንዳደገ እንዲረዱ ይረዳል። ጠርሴስ የጳውሎስን ሰፊ የባህልና የጂኦግራፊያዊ ስሮች ያሳያል። ደማስቆ በሐዋርያት ሥራ 22 ውስጥም ዋና ቦታ ነው። ጳውሎስ ኢየሱስ በራእይ ሲገለጥለት ወደ ደማስቆ እንዴት እየተጓዘ እንደነበር ይገልጻል። በኋላም ሐናንያ ያገኘውና ዓይኑን ወደ ነበረበት ለመመለስ የሚረዳበት ከተማ ገባ። ደማስቆ የጳውሎስን ሕይወትና ጥሪ የሚያዞረውን ቦታ ይወክላል። ተጨማሪ ቦታዎች ወደ ደማስቆ የሚወስደውን መንገድ፣ ቤተ መቅደሱን እና የሮማውያንን ሰፈር ወይም ምሽግ ያካትታሉ። መንገዱ ጳውሎስ ኢየሱስን የሚያገኘው፣ በኋላ ላይ የሚጸልይበትና ሌላ ራእይ የሚያይበት ቤተ መቅደሱ ሲሆን የሮማውያን ወታደሮችም እሱን ለመጠበቅ የሚወስዱት ሰፈር ነው። በአጠቃላይ የሐዋርያት ሥራ 22 ከ5 እስከ 6 የተለያዩ ቦታዎችን ይጠቅሳል። እያንዳንዳቸውም የጳውሎስን ለውጥና ተልእኮ ታሪክ ለመተረክ ይረዳሉ።